ሰላም የዴሊ ቤተሰቦች እንደምን አላችሁ? ዛሬም ትኩስ ዜናዎችን ይዘን ቀርበናል። ሁሌም እንደምታደርጉት ሁሉ ሰብስክራይብ፣ ሼር፣ ላይክ፣ ኮመንት በማድረግ ትብብራችሁ አይለየን። ሰበር ዜና። በጋዛ 7 የእስራኤል ወታደሮች ተገደሉ። የእስራኤል ወታደሮቹ በጋዛ በፈንጂ በደረሰ ጥቃት መገደላቸውን የሀገሪቱ መከላከያ አስታውቋል። ጥቃቱም በእስራኤልና በሐማስ መካከል ተደርጎ የነበረው የተኩስ አቁም ስምምነት ከፈረሰ በኋላ በእስራኤል ወታደሮች በአንድ አጋጣሚ የደረሰ ከፍተኛ አደጋ ነው ተብሏል። የእስራኤል ጦር ዋና ቃል አቀባይ ጄኔራል ኤፍ ደርፍን እንዳሉት የውጊያ ኢንጂነሪንግ ሻለቃ ወታደሮች የተገደሉ በደቡባዊ ዩኑስ ከተማ በፈንጂ በተፈጸመ ጥቃት ነው። ይህን ለእስራኤል ሕዝብ ከባድ ሀዘን ነው ብሏል። ጄኔራል ደርፍን ጥቃቱ አሁን በምርመራ ላይ ያለ ውስብስብ ክስተት ነው ያሉ ሲሆን ወታደሮቹ የነበሩበት ሻለቃ ዋሻዎች እያፈረሰ ታጣቂዎቹ ላይ እርምጃ እየወሰደ እንደሚገኝ አስታውቋል። የሐማስ ወታደራዊ ክንፍ በቴሌግራም ላይ በለጠፈው ጽሑፍ ቡድኑ በካን ዩኒስ በሚገኘው የእስራኤል ጦር ላይ ኢላማ አድርጎ ጥቃት መፈጸሙን የሚገልጽ ምስል አጋርቷል። የጤናው ዘርፍ ወደፊት ለማስፈንጠር የቴክኖሎጂ ፈጠራ ኢንቨስትመንት ማድረግ ይገባል። ዶክተር አውን ካሉ የጤናው ዘርፍ ወደፊት ለማስፈንጠር ቴክኖሎጂ ፈጥረን ላይ ኢንቨስትመንት ማድረግ ይገባል ሲሉ በዓለም የጤና ድርጅት የኢትዮጵያ ተወካይ ዶክተር አውን ካሉ ገለጹ። ኢትዮጵያ ለመጀመሪያ ጊዜ የምታስተናግደው የዓለም አቀፍ የጤና ኢኖቬሽን ጥራት ጉባኤ ኢኖቬሽን ለሁለተኛ የጤና ፋሽን ስኬት በሚል መሪ ሀሳብ መካሄድ ጀምሯል። በዓለም የጤና ድርጅት የኢትዮጵያ ተወካይ ዶክተር አውን ካሉ እንደገለጹት በዓለም አቀፍ ደረጃ የጤና ተደራሽነት ለማሳደግ ሀገራት የቴክኖሎጂ ፈጠራ ላይ ኢንቨስትመንት ሊያደርጉ ይገባል። በጤናው ዘርፍ ያሉ ተግዳሮቶች ለመፍታትና ዘርፉን ለማሳደግ ቴክኖሎጂ መጠቀም እንደሚገባ አስታውቋል። ፈጠራ፣ ጥራት፣ ደህንነት፣ የአውዳ ዘላቂ የጤና ስርዓትን ለዜጎች ተደራሽ ለማድረግ በትብብር መስራት እንደሚገባ ገልጿል። የኢትዮጵያ ጤና ተደራሽነት ለማስፋፋት በርካታ ስራዎች እየሰሩ መሆኑን ገልጸው በቀጣይም ኢኖቬሽን በመጠቀም ዘርፉ የበለጠ ለማሳደግ በትኩረት መስራት እንደሚጠይቅ ተናግሯል። የዓለም የጤና ድርጅት ደህንነት የተጠበቁ ጠንካራና ፍትሃዊ የጤና ስርዓት ለመገንባት ቁርጠኛ መሆኑን አስገንዝበዋል። አስመጪና ላኪዎች ጭነቶችን የኢትዮጵያ መርከብ በመጠቀም ማጓጓዝ ለሀገር ኢኮኖሚ ትልቅ ሚና አለው። የትራንስፖርት ሎጂስቲክ ሚኒስትር አለሙ ሰሜ አስመጪ ላኪዎች ጭነቶችን የኢትዮጵያ መርከብ በመጠቀም ማጓጓዝ ለሀገር ኢኮኖሚ ትልቅ ሚና እንዳለው የትራንስፖርት ሎጂስቲክ ሚኒስትር አለሙ ሰሜ ተናገሩል። የትራንስፖርት ሎጂስቲክ ሚኒስትሩ ወደ ሀገር የሚገቡ ጭነቶች የኢትዮጵያ መርከቦች ተጠቅሞ ማስገባት ላይ ያለው ክፍተት ምንድነው የሚለውን ጉዳይ ላይ ከሚመለከታቸው አካላት ጋር ተወያይቷል። ሚኒስትሩ በወቅቱ እንደገለጹት የባህር ትራንስፖርት ብሔራዊ ጥቅም የሎጂስቲክ አገልግሎት ጥፍና ማሻሻል ላይ የተመሰረተ ነው። በባህር ትራንስፖርት ዘርፍ ብሔራዊ ጥቅም ከማስጠበቅ አንጻር የኢትዮጵያ መርከብ ያላት ሀገር ብትሆንም ለጊዜው የባህር በር የላትም። የባህር በር እንዲኖራት በርካታ ጥረቶች እየተደረጉ ነው ብሏል። ብሔራዊ ጥቅምን ከማስጠበቅና ባለፈ ባለሀብቶች የኢትዮጵያ መርከቦች በመጠቀም ለሀገር ኢኮኖሚ እድገት አስፈላጊውን ነው ያሉት ሚኒስትሩ ይህንን የውጭ ቀጥተኝነት ኢንቨስትመንት እንዲሁም የሀገር ኢንቨስትመንት እንዲያድግ ያደርጋል ያሉት በዘርፉ በርካታ ችግሮች እንዳሉት የተነሳ ሲሆን ችግሮቹ በመፍታት ዘርፍ ተወዳዳሪና ቀልጣፋ ዘመናዊ ለማድረግ በርካታ ስራዎች መሰራት ይኖርባቸዋል ብሏል። ፈጠራም እንደ ችግር ፈቺ ስትራቴጂ በመቀበል በጤናው ዘርፍ ተጨባጭ ውጤት ተመዝግቧል። ሰርሃሊ አብዲሌ በፈጣን እንደ ችግር ፈቺ ስትራቴጂ መቀበላችን በጤናው ዘርፍ ተጨባጭ ውጤት ተመዝግቧል ሲሉ የጤና ሚኒስትር ዴኤታ ሰርሃሊ አብዲሌ ተገለጹ። የኢትዮጵያ ለመጀመሪያ ጊዜ የምታስተናግደው ዓለም አቀፍ የጤና ኢኖቬሽን ጥራት ጉባኤ ኢኖቬሽን ለሁለተኛ የጤና ፋሽን ስኬት በሚል መሪ ሀሳብ መካሄድ ጀምሯል። ጉባኤው በንግግር የከፈቱት የጤና ሚኒስትሯ ዴኤታ ሰርሃሊ አብዲላሂ እንደገለጹት በዓለም አቀፍ ደረጃ የጤና እንክብካቤ ጥራትና ፍትሃዊነት ተደራሽና ህሙማን ደህንነት የምናዳብርበት ጉዳይ ሊሆን ይገባል። የኢትዮጵያ እነዚህን ጉዳዮች የጥራትና የትራንስፎርሜሽን መሰረት አድርጎ እየሰራች መሆኑን ገልጿል። በዚህም ባለፉት 10 ዓመታት በእናቶች ህጻናት ላይ ተጨባጭ ለውጥ ተመዝግቧል። በሽታን በመከላከል ረገድም የክትባት ፋሽን ተደራሽነት ከ900 በላይ ለማድረስ መቻሉን እና ባለፉት 10 ዓመታት የወባ ሞት ከ60 በመቶ መቀነሱን ተናግሯል። ኢትዮጵያ ይህንን ውጤት ሊገኝ የቻለው ፈጠራ እንደ ችግር መፍቻ በመቀበል ነው ሲሉ አስታውቋል። ከ800 በላይ ተሳታፊዎች የተሳተፉበት ጉባኤ የእውቀት ሽግግር እንደሚደረገው ብቻ ሳይሆን በጤናው ዘርፍ ያሉ ችግሮችን በተጨባጭ የሚፈቱበት ሊሆን እንደሚገባ አሳስቧል።
አሜሪካ ልክ በሂሮሺማ ናጋሳኪ እንዳደረገችው የኢራን የእስራኤል ጦርነት እርምጃ ወስዳለች፣ አስቁማለች። ፕሬዝዳንት ዶናልድ ትራምፕ አሜሪካ ልክ እንደ ሂሮሺማ ናጋሳኪ ላይ እርምጃ ወስዳ ሁለተኛ የዓለም ጦርነት እንዳስቆመች በኢራን ላይ ያደረሰችው ጥቃት በኢራንና በእስራኤል መካከል የነበረውን ጦርነት አስቆሞታል ሲሉ ፕሬዝዳንት ዶናልድ ትራምፕ ተናገሩ። የአሜሪካው ፕሬዝዳንት በሄግ በተካሄደው የኔቶ ኮንፈረንስ ላይ በሰጡት መግለጫ በቅርቡ አሜሪካ በኢራን የኒውክሌር ልማቶች ላይ ያደረሰችው ጥቃት በኢራንና በእስራኤል መካከል የነበረ ጦርነት እንዲያበቃ አድርጎታል። ትራምፕ በመቀጠልም በሂሮሺማና በናጋሳኪ ላይ የተካሄደው ጥቃት የሁለተኛ ዓለም ጦርነት እንዳስቆመ ሁሉ የእኛም ጥቃት በኢራንና በእስራኤል መካከል የነበረውን ጦርነት እንዲያበቃ አድርጎታል ብሏል። የአሜሪካ አየር ድብደባ በኢራን የኒውክሌር መስሪያ ቤቶች ላይ ያነጣጠረ ጥቃት ከተፈጸመ ከቀናት በኋላ ፔንታጎን ኢራን ላይ የተወሰደው ጥቃት በሀገሪቱ የኒውክሌር መርሃ ግብር አላጠፋም ቢልም ትራምፕ አሁኑኑ ጥቃቱን እያወደሱት ቀጥለዋል። የህወሓት ምክትል ሊቀመንበር የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ ተፈናቃዮች ወደ 5 ዓመት ለሚጠጋ የሁለት ጊዜ በድንኳን ውስጥ የተቀመጡት ዋነኛ ምክንያት ምንድን ነው የሚል ጥያቄ ቀርቦላቸዋል። ሲመልሱም አንደኛው ምክንያት በፊት የነበረው ጊዜያዊ አስተዳደር የትግራይ ህዝብ መሰረታዊ ፍላጎትን ለመመለስ አለመቻሉ ነው። አስተዳደሩ የተሰየመው ከኢትዮጵያ መንግስት ጋር በመሆኑ የትግራይ ህዝብ ጥቅም እንዲያስከብር ኃላፊነት ተሰጥቶት የነበረ ቢሆንም ያንን ማሳካት ባለመቻሉ ነው ብለዋል። ሲቀጥሉም ሁለተኛው ምክንያት ደግሞ የኢትዮጵያ መንግስት ሊታመን የማይችል ባህሪ ነው። የፕሪቶሪያው ስምምነት የትግራይ ሉዓላዊ ተፈናቃዮች በተመለከተ በግልጽ አስቀምጧል። ይህም ማለት የውጭ ኃይሎች ከትግራይ የመሬት ማስወጣት፣ የተመሰረተ ህገወጥ አስተዳደር የማፍረስና አዲስ ሰፋሪዎች የማብረር የተፈናቃዮቹን ሰዎች ደህንነት የማስጠበቅና ኃላፊነት የሚያካትት ነው። ነገር ግን እነዚህ ኃይሎች ለቀው ሳይወጡ ሪፈረንደም ለማድረግ እቅድ ይዟል። እንዲሁም የፌዴራል መንግስት በምዕራብ ትግራይ አዲስ አበባ ሚሊሻዎች ላይ እያሰለጠነው ካሉ በኋላም የፌዴራል መንግስት የፕሪቶሪያውን ስምምነት ማስፈጸም ባለመቻሉ ተፈናቃዮች ላለፉት 5 ዓመት በድንኳን ውስጥ ለመቆየት መገደዳቸውን አስታውቋል። ይህን ተከትሎ እርስዎ የህወሓት አመራሮች ለዚህ የፌዴራል መንግስት ተጠያቂ ታደርጋላችሁ። የፌዴራል መንግስት በበኩሉ ህወሓት ተፈናቃዮች የፖለቲካ መጠቀሚያ በማድረግ እንዳይመልሱ አግቶ መያዙን ይናገራል። በዚህም ላይ ምን አስተያየት ይሰጣሉ የሚል ጥያቄ ቀርቦላቸዋል። አቶ አማኑኤል ሲመልሱ የፌዴራል መንግስት ወራሪ ያላቸውን ኃይሎች ሳያወጣና ጥቃቶችን ሳይፈታ ተፈናቃዮች እንዲመልሱ እንደሚፈልግ ገልጸው ይህንን ደግሞ በተፈናቃዮች ላይ አደጋ ሊያስከትል በሚል ተቃውሞ ማቅረባቸውን አስረድቷል። የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን በቅርቡ የህወሓት ህልውና ካልተመለሰ ተፈናቃዮች አይመልሱም በሚል መናገራቸውን በተመለከተ ምን አስተያየት እንዳላቸው የጠየቁት አቶ አማኑኤል ሲመልሱ ይህ ጥያቄ መቅረብ ያለበት ለተናገረው ሰው ነው፣ እኔን አይመለከተኝም ብለዋል። ጨምሮም እኔ መናገር የሚችለው ስለ ፓርቲው ህግና አቋም እንጂ አንድ አመራር በየስብሰባው ስላለው ነገር አይደለም በማለት ገልጿል። ኢራንና የእስራኤልን ግጭት ተከትሎ ጠንካራ ወታደራዊ ቃላት ልውውጥ እያደረጉ ባለበት ወቅት አንድ ከፍተኛ አስተዳደር ልዑካን ከትዕይንት በስተጀርባ ተስፋ ሰጪ የሰላም ንግግሮች እየተካሄዱ መሆኑን ገልጿል። የትራምፕ የመካከለኛው ምስራቅ ልዩ ልዑክ ስቲቨን ዊትኮፍ ለፎክስ ኒውስ በሰጡት ቃለ መጠይቅ ግጭቱ ቢኖርም ዋሽንግተን ቴህራን ግንኙነት እያደረጉ መሆኑን አስታውቋል። ቀደም ብለን እርስ በርስ እየተነጋገርን ነው፣ በቀጥታ ብቻ ሳይሆን በአሸማጋዮች በኩል ጭምር ንግግሮች ተስፋ ሰጪ ናቸው ብዬ አስባለሁ ያሉት ዊትኮፍ አሜሪካ ኢራንን እንደገና የሚያንሰራራ የረጅም ጊዜ ሰላም ስምምነት ላይ ለመድረስ ተስፋ እንዳላት ገልጿል። ይህ የልዑካን ንግግር የወጣ ፕሬዝዳንት ትራምፕ በአንድ በኩል የኢራን የኒውክሌር ተቋም ላይ አውድመናል ሲሉ፣ በሌላ በኩል ደግሞ የሰላም ጥሪ በሚያደርጉበት የተወሳሰበ ወቅት ላይ ነው። ዊትኮፍ አክለው አሁን ከኢራናውያን ጋር ተቀምጠን አጠቃላይ የሰላም ስምምነት ላይ መድረስ የእኛ ፋንታ ነው እና ይህንን እንደምናሳካው በጣም እርግጠኛ ነኝ በማለት የአሜሪካ አስተዳደር የዲፕሎማሲ መፍትሄ ያለው ቁርጠኝነት አሳይቷል። ይህም መግለጫ ከላይ የሚታየው ወታደራዊ ፍጥጫና ጠንካራ መግለጫ ጀርባ ሁለቱም ወገኖች ከግጭት መውጫ መንገድ ለማግኘት የሚያስችሉ የዲፕሎማሲ አማራጭ እየተጠቀሙ ሊሆን እንደሚችል አመላካች ነው። የኢትዮጵያ ዓለም አቀፍ ሲቪል አቪዬሽን ድርጅት ቁልፍ የህዝብ መረጃ ልውውጥ ስርዓት አባልነት ማረጋገጫ ተቀበለ። የኢትዮጵያ 105 ሀገራት ባቀፈው ዓለም አቀፍ የአቪዬሽን ድርጅት ቁልፍ የህዝብ መረጃ ልውውጥ ስርዓት ፒኬዲ አባል መሆኑን የሚያረጋግጥ ሰርቲፊኬት ከተቋሙ ዋና መቀመጫ ከሆነችው ካናዳ ሞንትሪያል ከሚገኘው ዓለም አቀፍ የሲቪል አቪዬሽን ተቋም ተቀብሏል። የኢትዮጵያ የዚህ ማዕቀፍ አባል መሆኗን የኢትዮጵያ ፓስፖርት የያዙ ዜጎች በአባል ሀገራት በሚንቀሳቀሱበት ወቅት ያለምንም እንግልት እንዲጓዙ የሚያስችል ሲሆን ወደ ኢትዮጵያ በየብስና በአየር በተጭበረበረ የጉዞ ሰነድ ለማምጣት የሚሞክሩ አካላት በቀላሉ ለመየት የሚረዳ በአገር ላይ ሊቃጣ የሚችለውን የደህንነት ስጋት አስቀድሞ ለመከላከል የሚያግዝ ነው።
ኢትዮጵያ ወደዚህ ማዕቀፍ በይፋ መቀላቀሏን ተከትሎ ዓለም አቀፍ አቪዬሽን ድርጅት አባል ሀገራት ተወካዮች፣ የተቋሙ ከፍተኛ አመራሮች እንዲሁም ሌሎች አካላት በተገኙበት አገሪቱ ያላትን ሁለንተናዊ አቅም የሚያስተዋውቅ መድረክ ነው ተብሏል። በዚህ ወቅትም የኢትዮጵያ አቪዬሽን ገጽታ፣ የኢሚግሬሽን ስርዓት አሁናዊ ሁኔታ እንዲሁም የኢትዮጵያ የቱሪዝም የቢዝነስ አቅሞች የሚያስተዋውቅ ገለጻዎች ተደርገዋል። በስነ ስርዓቱ ላይ በንግግር ያደረጉት የኢሚግሬሽን ዜግነት አገልግሎት ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት የኢትዮጵያ በዚህ ማዕቀፍ ፒኬዲ አባል በመሆኗ ዜጎች በሚሄዱበት ሀገር ዘመናዊ ቀልጣፋ አገልግሎት እንዲያገኙ ከማድረጉን ባሻገር የሀገር ደህንነት ለመጠበቅ ረገድ አይነተኛ ሚና የሚጫወት ይሆናል። ኢትዮጵያ ጠንካራ በሆነ ዓለም አቀፍ ኢኖቬሽን ትብብር ስርዓት ውስጥ የላቀ ቴክኖሎጂ መጠቀሟን ድንበሯን ከመጠበቅና ባለፈ ለዓለም አቀፍ ማህበረሰብ የጋራ ደህንነት መጠበቅ ያላት ቁርጠኝነት የሚያሳይ ውሳኔ ነው ሲሉም ጠቁመዋል። የካናዳ ትራንስፖርት ሚኒስቴር ምክትል ሚኒስትር ኒኮላስ ሮብሰን የኢትዮጵያ ወደዚህ ስርዓት በይፋ መቀላቀሏን በአቪዬሽን መስክ የምትሰራ ስራ በዓለም የታመነ እንዲሆን ያደርጋል ብለዋል። በተለይም በርካታ ዜጎች ወደ ተለያዩ ክፍለ ዓለማት የሚጓጓዙ የግዙፍ አየር መንገድ ባለቤት መሆኗን ይህን ማዕቀፍ መቀላቀሏን የሚደነቅ ውሳኔ ነው ሲሉም ተጠቁመዋል። ዓለም አቀፍ ሲቪል አቪዬሽን ድርጅት ዩኤስኦኤ ፕሬዝዳንት ሳልቫቶር ቫርሺን የኢትዮጵያ ወደ ማዕቀፍ በመግባት የተሰማቸውን ደስታ በመግለጽ ተቋማቸውን የሚያደርገውን ድጋፍ አጠናክረው እንደሚቀጥል አረጋግጧል። መረጃ የኢሚግሬሽንና ዜግነት አገልግሎት ነው። ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ትብብራችሁ አይለየን። እናመሰግናለን።